بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. ودي تكبراتشو وندمتشو السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ አማርኛ ሳላድርግ ማደር አልፈለኩም። በጣም ቆይ ዘገይቻለሁ ከግማሽ ሰዓት በኋላ ብዬ ሰዓቱ ደግሞ ስለተቀያየረ በምናልባት ብዙ ሰብ ላይ ገባ ይችላል፣ ግን ችግር የለም አብሽሩ፣ በኋላ ማየት ትችላላችሁ። እኔ ግን ልደርስላችሁ ዛሬ ፈልጌ ነው። አርስቱ እንዳያችሁ ማለት ነው በፈተና የሚለው ማለት ነው በኢብቲላ እስልምና እንዴት እንደሚያየው በተለያየ ችግር ሲወርደን በህይወታችን እንዴት እንደመሆን እንዳለበት ቀስታንዴ እንትላረጉ ምናልባት ኦኬ ፈተና እቺ አዱንያ ለፈተና እንደመጣን ሁሌን አስታውሰዋለን እና በዛ በተመለከተ ማለት ነው አሁንም በዓለማችን የሚታይ ያለ በሁኔታ በረሱል ሰለላሁ ዐለይሂ ወሰለም የተነሳ ጉዳይ በዓለማችን ችግሩ ትልቅ ችግሩ ተፈጥሮ ያለ ማለት ነው። አዲስ ነገር አይደለም፣ ግን አሁን ደግሞ ትንሽ በሚያስፈራ ሁኔታ የደረሰ ያለ ነው። በዛኛ እንደ ሙእሚኖች እንዴት ነው ማየት ያለብን? ምክንያቱም አንዱ ሙእሚን ችግር ሲወርድበት ምን ማድረግ እንዳለበት ብሎ ቁርአን ስለሚነግረን እኛስ እንዴት ነው አክት ማድረግ ያለብን? አሁን ማንም ሰው ሊሳደብ ይችላል፣ ብዙ ነገር ሊል ይችላል። ሀል እኛ እንደፈለግን እንደውልቀ ሰዎች ማለት ነው በብቻችን ወይ ደግሞ በራሳችን ወስነን እንደፈለግን ማድረግ እንችላለን ወይስ እንዴት ነው? አንቢያቶች ምን ያደረጉ ነበር? ይሄ አንዳንድ ነጥቦች ኢንሻአላህ ተዓላ ልናነሳ ነው። መጀመሪያ አላህ Subhanahu Wa Ta'ala በቁርአን ሲነግረን ማለት ነው በሱረቱ አልعنكبوت الله سبحانه وتعالى من بلوال بعد بسم الله الرحمن الرحيم أحسب الناس أن يتركوا أن يقول آمنا وهم لا يفتنون ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين. سبحان الله القرآن هلو نقر نو ياسكمتو مكنياتو من اندمي كسد بسولج بهيوتو بإيمانو قداي يمتع بزو نقر سلالة تاريك سلالة لزانو من نقران مالتنو شربلو لين باكاتشو بارك الله فيكم جزاكم الله خير. ብዙ ሰው ስለ አላወቀ ስለዚህ አላህ Subhanahu Wa Ta'ala ምን ይለናል? እንደ ጥያቄ ነው እንዲሁም ያቀርበ አሐሲበ الناس እና እንደዚህ እነዚህ ሰዎች እኮ መስላቸዋል አሐሲበ الناس አዩትረኩ አየቁሉ አመና እንደ እኛ ኢማኖኞች ነን ብሎ እና አላህ ሳይፈትናቸው የሚቆይ ይመስላቸው ወይ ደግሞ እንደሱ የሚሆን ይመስላቸዋል? አሐሲበ الناس አዩትረኩ አየቁሉ አመና ወهم لا يفتنون ሳትፈተኑ እንዴት ብሎ ሊሆን ይችላል? ሁሌ ከኢማን ጋር የተያዘ ማለት ነው ፈተና ነው። لأن الله سبحانه وتعالى بسورة الملك مجمرة سينقرن تبارك الذي بيده الملك الذي خلق الموت والحياة ليبلوكم أيكم أحسن عملا بلونال. تبارك الذي بيده الملك الله سبحانه وتعالى جيتا سبحانه وتعالى هلهم نقسناتهم شلوتا من هل بأجلي الله سبحانه وتعالى جل جلاله. تبارك الذي بيده الملك الذي خلق الموت موت إنياكو እንዲሁም ሞት ያስታወስልንኮ እኛ ሞታዎች እንደሆንን እቺ ዓለም ነዋሪዎች ለዘላለም ስላልሆንንኮ الذي خلق الموت والحياة ليبلوكم እቺ ሐያት እቺ ህይወታችን በዚህ ዓለማችን የምንኖራት ለትንሽ ጊዜ ሆና ግን ለፈተና ናት። ስለዚህ ለፈተና ስለሆነ ደግሞ ምንድነው እናንተ ኢማኖኞች በኢማናችሁ እኮ ትፈተናላችሁ፣ በተለያየ መንገድ ልትፈተኑ ነው እና አምናችሁ ያለ ፈተና የምታልፉት እንዳይመስላችሁ ተብለናል። አሐሲበ الناس እንዲሁም ሁሉ ሰው ነው አሐሲበ الناس አዩትረኩ አየቁሉ አመና وهم لا يفتنون ولقد فتنا الذين من قبلهم በፊት የነበሩኮ ብዙ ፈተና አሳልፈዋል። ብዙ ፈተናዎች በጣም ትላልቆች ፈተናዎች አሳልፈዋል እነሱ። ስለዚህ ለኢማናቸው ብሎ ያላደረጉት ነገር የለም ማለት ነው። ስለዚህ ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين
በዚህ ፈተና ላይ ደግሞ ሲወርድ ማነው ውሸታም ማነው ሐቀኛ ማነው ትክክለኛ ኢማንኛ ማነው በመጀመሪያ ፈተና ሲፈተን የሚወድቀው ይታያል ማለት ነው ስለዚህ ለሁሉም ሰው ፈተና የሚመጣው ለዛ ነው ስለዚህ الله سبحانه وتعالى بتمام حكمته وأن حكمته لا تقدر أن كل من قال أنه مؤمن وادعى لنفسه الإيمان أن يبقوا في حاله يبقوا في حالة يسلمون فيها من الفتن والمحن ولا يعرض لهم ما يشوش عليهم إيمانهم وفروعه فإنهم لو كان الأمر كذلك لم يتميز الصادق من الكاذب والمحق من المبطل ولكن سنته وعادته في الأولين وفي هذه الأمة أن يبتليهم بالسراء والضراء والعسر واليسر والمنشط والمكره والغنى والفقر سلذي الله سبحانه وتعالى بزي علاماتችን ላይ በዚህ ህይወታችን ላይ ህክማ የአላህ ህክማ ስለሆነ ለመለየት ማለት ነው ፈተና ሲባል يعني ፈተናው ምንድነው አንድ ምሳሌ ወርቅ ምን ያረጋሉ ገና ሲያወጡት ማለት ነው ከአፈር አውጥተው ምናምን እሳት ይገባል ብዙ ነው የሚቃጠለው ይቃጠላል መጨረሻ ላይ ነው ትክክለኛ ወርቁ የሚወጣ ማለት ነው ስለዚህ ኢማኑ ደግሞ እንደሱ ነው የሚፈተን ትክክለኛ ኢማን እንዳለው ሰው ማወቅ የሚቻለው በተለያየ ፈተና ሲያልፍ በህይወቱ ነው በመጥፎ ነገር ፈተና ሊመጣ ይችላል በጥሩ ነገር በፈተና ሊመጣ ይችላል በትልቅም በትንሽም በተለያየ ነገር አላህ Subhanahu Wa Ta'ala ይፈትነናል ማለት ነው ስለዚህ ይሄ ደግሞ በጣም ለሁላችንም የሚመለከተን እንደ ኢማኖኞች ብለን የምናስብ ራሳችን ከሆነ ብዙ ነገር መጠበቅ እንዳለብን ትግስት ደግሞ ያስፈልገናል አሁን አንድ ሰው ተሳድቦ አንድ ሰው እንደዚህ አድርጎ ተብሎ በክፉ ልንመልስ ራሱ እስልምና ራሱ አይፈቅድልንም ሁሌ ትግስት ማድረግ እንዳለብን ብዙ ላይ ሊወርደን ይችላል በህይወታችን ልንዘለም ልንበደል እንችላለን በተለያየ ሁኔታዎች ማለት ነው ድምጽ ጥሩ እየተሰማ ነው ባካችሁ እስከ ንገሩን ሳልጠየቃችሁ ስለዚህ አላህ Subhanahu Wa Ta'ala ደግሞ ውሸታምና ሐቀኛ ሰው ለመታወቅ ነው ፈተና አንዳንድ ጊዜ ፈተና ለሁሉም ሰው ይወርዳል እና በተለያየ መንገድ በዛ ሰዓቱ ሐቀኛና ሐቀኛ ያልሆነ እንደዚህ አላህ Subhanahu Wa Ta'ala ዝርዝር አርጎ ያወጣዋል ማለት ነው የወደቀ ይወድቃል የቀረ ይቀራል በጣም እንትን ቀጥ ብሎ በመንገዱ ላይ በኢማኑ ላይ የሚቆይ ደግሞ ይቆያል ማለት ነው ስለዚህ በእኛ የተጀመረ ብቻ ደግሞ አይደለም መጀመሪያ አላህ Subhanahu Wa Ta'ala ሲነግረን ማለት ነው ድምጽ ጥሩ ነው እስከ አንድ በሉን ይሰማል ኦኬ ባረከላሁ ፊክ እሺ ስለዚህ المؤمن الحقيقي فإنه يتقلب بين أنواع الابتلاء وكل هذا بسبب إيمانه فعن مصعب بن سعد عن أبيه قال رسول الله صلى الله عليه وسلم أي الناس أشد بلاء ስለዚህ አላህ Subhanahu Wa Ta'ala ለአንድ ሰው በተለያየ ቦታ ፈተና እንደሚያወርድለት ማለት ነው በምንድነው በኢማኑ ምክንያት ማለት ነው ኢማኑ يعني كلما زاد الإيمان ኢማኑ ጠንካራ ሲሆን ፈተናው ደግሞ ይጠነክራል ምክንያቱም ሰይጣን ለኛ ራሱ በኢማናችን በጠነከረ ጊዜ ነው ለኛ በደንብ የሚቀርበን ለምን ከዛ ከኢማኑ ሊያወጣን ማለት ነው ስለዚህ ለረሱል ጠየቁት ማለት ነው ማን ነው እንደዚህ ኃይለኛ ፈተና የሚደርስበት ወይ ደግሞ አፈን ኃይለኛ ፈተና የሚደርስበት ማን ነው ብሎ ሲጠየቅ ሰለላሁ ዐለይሂ ወሰለም قال الأنبياء ثم الأمثل فالأمثل فيبتلى الرجل على حسب دينه فإن كان دينه صلبا اشتد بلاؤه وإن كان في دينه رقة ابتلي على حسب دينه فما يبرح البلاء بالعبد حتى يتركه يمشي على الأرض ما عليه خطيئة سبحان الله الرسول صلى الله عليه وسلم ما أنه በጣም ኃይለኛ ፈተና የወረደው ወይ ደግሞ የሚወርደው ብለው ሲጠየቅ መጀመሪያ አንቢያቶች ናቸው ሁሉ አንቢያቶች ማለት ነው ከረሱል ሰለላሁ ዐለይሂ ወሰለም
በፊት የነበሩ አንቢያቶች ሁላቸው ብዙ ፈተና ነው የወረዳቸው በህይወታቸው ስናያቸው ከቤተሰባቸው ጋር ዩሱፍ አለይሂ ሰላም ከወንድሞቹ ጋር ችግር ተፈጠረ ኑህ አለይሂ ሰላም ከሚስቱ ጋር ሉጥ አለይሂ ሰላም ከሚስቱ ጋር እንደገና ኢብራሂም አለይሂ ሰላም ከአባቱ ጋር ረሱል ሰለላሁ ዐለይሂ ወሰለም ከአጎቶቹ ከቤተሰቡ ከህብረተሰቡ ምን ያላደረጉት ነገር አለ ረሱል ሰለላሁ ዐለይሂ ወሰለም ሰደቡት መቱት ያላሉት ነገር የለም ማለት ነው ብዙ ተፈትነዋል በረሃብ ተፈትነዋል ረሱል ሰለላሁ ዐለይሂ ወሰለም በስደት ተፈትነዋል ልጆቹ በሙሉ እንዳሉ ሞተበት ረሱል ሰለላሁ ዐለይሂ ወሰለም ፋጢማ ብቻ ነው የቀረች ከሱ በኋላ የሞተች ሁሉ ልጆቹ መጀመሪያ እነሱ ነው የሞቱት ስለዚህ እንዳባት እንደ ወላጅ በጣም ኃይለኛ እንዲሁም ለወላጅ በጣም ኃይለኛ የሆነ ልጆቹ እሱ በፊት ሲሞቱ ማለት ነው አላህ የሰጠው ሰብር እንጂ ብዙ ሰው ከትግስት የማያርግ ሰብር የማያርግ ሰው ወላጅ ብዙ አለ ስለዚህ የሚያሳየን ምንድነው አልአንቢያ ثم الامثل فالامثل ከአንቢያቶች አልፎ ደግሞ እነሱ የሚመስሉ ሰዎች ደግሞ ኢማናቸው እየጠነከረ ሲመጣ የነሱ ፈተና ደግሞ የበዛ فيبتلى الرجل ሁሉ ሰው እንደ ኢማኑ ነው ፈተናው የሚመጣው ኢማኑ በጣም ጠንካራ ከሆነ ፈተናው ደግሞ ኃይለኛ የሆነ ጠንካራ የሆነ ፈተና ይወርደዋል ስለዚህ አንዳንድ ሰዎች ብዙ ጊዜ ነው ያለን በቃ ከአንድ ፈተና ወደ አንድ ፈተና ከአንድ ፈተና ወደ አንድ ፈተና ይገባሉ አሁን ሌላ ሰው ምንድነው የሚመስለው የሚተረጉመው ማለት ነው ይሄን ሰውዬ ወይ መጥፎ ነገር አድርጎ ይሆናል ወይ ምን አይነት የተረገመ ነው ይላል አንዳንድ ሰው እንደዚህ ሆነ ይላል لكن እንደሱ አይደለም ስፔሻሊ ኢማንኛ ከሆነ አላህ Subhanahu Wa Ta'ala ለሚወደው ነው የሚፈትነው ለምን መጨረሻ ሐዲስ የሚነገር ማለት ነው ኢማኑ ጠንካራ فإن كان دينه سلبا የሱ ሃይማኖት የሱ እምነት በጣም ጠንካራ ከሆነ ፈተናው ደግሞ ጠንካራ ነው የሚሆን ብለዋል ረሱል ሰለላሁ ዐለይሂ ወሰለም وإن كان في دينه رقة የሱ ዲን ድማ ስንፍነት ማለት ረቃ ማለት እንደዚህ አነስተኛ ወይ ደግሞ خفيف ቀለል ያለ ከሆነ ደግሞ የሱ ፈተና ደግሞ ቀለል ይሆናል ማለት ነው وإن كان في دينه رقة ابتلي على حسب دينه فما يبرح البلاء بالعبد حتى يتركه يمشي على الأرض ما عليه خطيئة አንዳንድ ማለት ሁሉ ሰው ፈተና ሲወርደው አንዳንድ ፈተና ይመጣል ፈተና ከፈተና በኋላ ይመጣል መጨረሻ ላይ ምንድነው የሚሆነው በዚህ መሬት ይሄደ ምንም ዘንብ ሳይኖርበት አላህ ለምንድነው ብዙ ፈተና የሚያወርድበት ኃጢያቱ ዘንቡ የቀነሰ ሲሄድ በዚህ መሬት ያለ ኃጢያት ይሄደ ሲሞት ደግሞ አልহামዱሊላህ خفيف ሆኖ ይሞታል በጣም ቀላል ሆኖ ይሞታል ኃጢያት ብዙ ሳይኖረው ይሞታል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከሚወዳቸው ሰው ከሆነ ደግሞ በحسن الخاتمه በጥሩ አማማዋት ይሞታል አላህ Subhanahu Wa Ta'ala ደግሞ ረሂም ስለሆነ በረህማና በመግፊራ ደግሞ ቀብሩ ላይ ወይ ትንሽ ጀና ትሆንለታለች አላህ የሚወደው ሰው ከሆነ ወይ ደግሞ መጥፎ ሰው ከሆነ ደግሞ ትንሽ ጀሃነም ሁና ተጠብቀዋለች نسأل الله العفو والعافيه ስለዚህ ابن القيم من بلوال رحمه الله تعالى وإذا تأملت حكمته سبحانه فيما ابتلي به من عباده وصفته بما ساقهم به إلى أجل الغايات إلى أجل الغايات وأكمل النهايات التي لم يكونوا يعبرون إليها إلا على جسر من الابتلاء والامتحان وكان ذلك الجسر لكمال الجسر الذي لا سبيل إلى عبورهم إلى الجنة إلا عليه وكان ذلك الابتلاء والامتحان عين الكرامة في حقهم فصورته صورة ابتلاء وامتحان وباطنه فيه الرحمة والنعمة فكم الله من نعمة جسيمة ومنة عظيمة يجنى من قطوف الابتلاء والامتحان إن يأهون بزو فتنا سيمت مالتنا بتعمل نتشنك عن دسائلنا ابن القيم من ميلان سبحان الله عليه በፈተናው ሲመጣ በችግሩ ሲመጣ ማለት ነው አሁን ሙስሊም ወንድሞቻችን እህቶቻችን በፈረንሳ ላይ አሁን ብዙ እስር ቤት እየገባ ነው ብዙ ችግር እየወረደው በህይወታቸው እንደዚህ እንደ ኢማኑ ሁሉ ሰው ችግር ያገኛል ማለት ነው ይሄን ችግር ደግሞ ይሄን ኢብቲላ ደግሞ አላህ Subhanahu Wa Ta'ala ለነሱ ጥሩ ቦታ ላይ ያደርሳቸው ፈልጎ ሊሆን ይችላል አልহামዱሊላህ ብሎ ሰብር ካደረገ ሰው ማለት ነው ከተቀበለው አክሰፕት ካደረገው ይሄ በዲን የሚመጣ
ፈተና እሰየ ችግር የለም እንኳን ከዲኑ ከሃይማኖቱ አለ መውጣት እንጂ በዲኑ ቀጥ የሚያርገው ነገር ከሆነ ችግር የለም ነው የሚለው ማለት ነው ስለዚህ አንድ ሰው ደግሞ በሁሉ በህይወቱ ብዙ ችግር የሚያሳልፍ ሰው ደግሞ በጣም ጠንካራ ነው የሚሆነው በጭንቅላቱ ጠንካራ ይሆናል ውስጡ ጠንካራ ይሆናል ብዙ ነገር ሱብሃንአላህ ኢብቲላ يعني عسى ان تكرهوا شيئا هو خير لكم وعسى ان تحبوا شيئا هو شر لكم والله يعلم وانتم لا تعلمون ተብለና አንድ ጊዜ በጣም ፋብለን ስንኖር ምናምን ችግር ሳይኖር እንደሱ ለኛ ጥሩ ይመስለናል ግን እሱ ጥሩ ላይ ይሆን ይችላል ለኛ በፈተና ጊዜ የምናሳልፈው ነገሮች አላህ Subhanahu Wa Ta'ala ምን በዛ ምክንያት ምን እንዳዘጋጅልን አናቀም ስለዚህ ኢብቲላ ማለት አንድ ጊዜ በላይ ስናየው መጥፎ ነገር ነው በውስጥ ያለው ግን ስንት ረህማ ስንት ኸይር ነው ስለዚህ እኛ ሁሌ አሁን እንደዚህ አይነት ችግር ስናይ ማለት ነው ተስፋ መቁረጥ ያለብንም እኛ ሙስሊሞች እንደዚህ ምንም ኃይል የለንም ይሄው ሁላቸው ተነስተው ለኛ ሊያጠፉን የፈለጉ ናቸው አማጥፋት አይችሉም قل لا يصيبنا الا ما كتب الله لنا الله ያለው ብቻ ካልሆነ በስተቀር እነሱ ስለፈለጉት ወይ ስላሉት አይደለም የሚሆነው አላህ ሊያጠፋን ተወስኖ ከሆነ ደግሞ ማንንም ሊያስቆየን አይችልም ግን እቺ ኡማ ፈተና ይበዛባታል እንጂ የምትደመሰስ ኡማ የምትጠፋ ኡማ የሚጠፋ ቁርአን የሚረሳ ረሱል ሰለላሁ ዐለይሂ ወሰለም አይደለም በፍጹም وما ارسلناك الا رحمه للعالمين ባወቁት ይህን ነብይ ሰለላሁ ዐለይሂ ወሰለም ለሁሉ ረህማ እንደሆነ ለሁሉ ወደ ጀነት ሊገባ እንደመጣ ቢያቆት ሱብሃንአላህ ስለዚህ እኛ እንደዚህ በጣም አንድ ጊዜ ሁላችን ከራሴ ጀምሮ ማለት ነው በጣም ተስፋ እንቆርጣለን ለምንድነው እንደዚህ ዓለሙ ሁሉ ድብልቅልቅ ሆነዋል መጥፎ ነገር ብቻ ነው የምንሰማ ሰው ሲጣላ ነው የምትሰማ የዘር ጉዳይ የምን ጉዳይ የረሃብ ጉዳይ ስንት ሙሲባዎች እየመጡ ናቸው የበሽታ ጊዜ አንድ ጊዜ ሱብሃንአላህ አንድ ጥሩ ነገር የምትሰማ ነገር የለም ማለት ነው ግን لعله خير ሊመጣ ነው በኋላ ሁላችን ተስፋ በአላህ Subhanahu Wa Ta'ala መቁረጥ ያለብን በዚህ ሰዓት ምንድነው እኛ ማድረግ ያለብን በኢማናችን በዲናችን መጠንከር ነው የሚያስፈልገን ወደ ዲናችን መመለስ ብዙ ነገር መስራት ሁላችን ኡማችን ብትመለስ ወደ ዲኗ ብዙ ነገር በህይወታችን ለውጥ ይመጣ ነበር ሁሉ የተያያዘ ነው እኛ ከአላህ Subhanahu Wa Ta'ala እርቅ ብንፈጥር ማለት ነው ብንመለስ ሁሉ ሰው ይታረቀን ነበር ህዝቡ በመድር ላይ በአለም ያለ ራሱ ይታረቀን ነበር እኛ ከአላህ ተጣልተን ከአላህ ርቀን ግን ማንንም አያከብረንም አላህ እንደሱ ብለዋል الله سبحانه وتعالى بالقرآن من إنه لا تهنوا ولا تحزنوا فأنتم الأعلون بلونا لا تهنوا ولا تحزنوا هتزنوا እንደዚህ ضعف አይሰማችሁ እኛ ብቻችን ነን እንደዚህ ያደረጉን እኛኮ መሳሪያ የለንም ምን የለንም ጂሃድ መውጣት አንችልም ለራሳችን መከላከል አንችልም ምናምን ብለን ተስፋ መቁረጥ ያለብን እና በመንችለው በዱዓም ቢሆንም በመንችለው አላህ Subhanahu Wa Ta'ala እንለምነዋለን አላህ ከፈለገ ደግሞ የሚያመጣው ማንንም ሰው ያልጠበቀው ነገር ነው የሚመጣ ሱብሃንአላህ يفعل ما يشاء اذا اراد شيئا ان يقول له كن فيكون በሁለት ቃል ናቸው ኩን ፈየኩን ኩን ካፍ ኑን ብቻ በካፍና በኑን ያለ ነው የአላህ Subhanahu Wa Ta'ala ችሎታ ኩን ፈየኩን ሁን ሲለው አላህ Subhanahu Wa Ta'ala ይሆናል ማንንም አይገድበውም ስለዚህ ኢብቲላ አንጥላው እንደዚህ ችግር መጥቶ ብለን በርግጥ ያሳዝነናል ዲናችን ሲሰደብ ነቢያችን ሲሰደብ ደስ አይለንም ግዴታ ስሜታችን መግለጽ አለብን ለሰውም ማሳወቅ አለብን ከዛ አልፈን ግን እኛ መጥፎ ነገር ለመስራት ለማንም ሰው ለመበቀል መነሳት የለብንም አላህ Subhanahu Wa Ta'ala እንደሱ አድርጎ አላለንም ስፔሻሊ ደግሞ የራሱ ውልቀሰው ሆኖ የራሱ ውሳኔ አድርጎ በራሱ መጥፎ ነገር ማድረግ ያለበት ዑለማ እንደሱ ነው ያስቀመጡት በአሁኑ በተከሰተ በፈረንሳይ የተከሰተ ደግሞ ታሪኩ አላሁ አዕለም እኔ በፍጹም ዛሬ ወይ ነገ ወይ ወደፊት ሐቂቃው ይመጣል ምክንያቱም ብዙ ድራማ ነው የሚሰሩት
ሙስሊም ያላደረጉ አድርጎ ብሎ ሁሉ ጊዜ ነው እንደሱ የሚያረጉት አዲስ ነገር አይደለም ስለዚህ ሚዲያ በእጃቸው ሁሉም ነገር በእጃቸው ስለሆነ ልጁ እንዴት እንደተገደለ እንዴት ምስክር የለም ምን የለ እንዴት እንደዚህ በፍጥነት እንደዚህ የተደረገ ነገር ድራማ አለበት በጀርባ ግን ምንድነው ማለት የምንችለው ሐስቡናላህ ወነዕመል ወኪል አላችሁ መሰለኝ እነቱ ችግር አለበት ወይስ አላችሁ አይደል ኦኬ ስለዚህ نوح عليه السلام نوح عليه السلام وما آلت إلى محنته وصبره على قومه تلك القرون كلها حتى أقر الله عينه وأقرق أهل الأرض بدعوته وجعل العالم بعده من ذريته وجعله خمسة وهم أولو العزم الذين هم أفضل الرسل وأمر رسوله ونبيه محمد صلى الله عليه وسلم أن يصبر كصبره وأثنى عليه بالشكر فقال إنه كان عبدا شكورا الله سبحانه وتعالى رسول صلى الله عليه وسلم سينقرو مالتنا نوح عليه السلام زت أي موتو 50 عامت زت أي موتو نمبال أو زت أي موتو 50 عامت نو دعوة يا درجة كالسوغا جن بتأم أنستنيا سونو يامنه أنا من بلو انبيالو بقى በኋላ መጨረሻ ላይ ደግሞ ሰብራ አድርጎ ይሁን ሁሉ አመት ካደረገ ሳያቸው ተስፋ የማይሰጡ ሰዎች ሳያቸው ማለት ነው ዱዓ አደረግባቸው ረገማቸው ምክንያቱም ዳዕዋ አድርጌያለሁ ብዙ ጠይቃቸዋለሁ እንደዚህ ቢያቸዋለሁ እነዚህ ሰዎች ግን እንቢ አሉ አለ ኑህ አለይሂ ሰላም በጣም ነው የሞከረ ብዙ ጊዜ ሞከረና አንፈልግም አሉ አንከተልም አንተ የምትለው ያለ ትክክል አልሆነም ብሎ ብዙ ነገር ችግር ነው የፈጠሩ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ደግሞ መጨረሻ ላይ ምንድነው ያለው በቁርአን bismillahir rahmanir rahim inna arsalna nuhan ila qaumi an anzir qaumaka min qabli an ya'tiyahum 'adhabun alim قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون قال ربي إني دعوت قومي ليلا ونهارا قاننا ليلتنا كان دعوة دركواتشو طروهاتشو باكاتشو الله ብቻ ተገዙ ለአላህ አምልኮት አድርጉ ብሎ ጠየቃቸው ማለት ነው ለምን ለአላህ ካመለካችሁ አላህ Subhanahu Wa Ta'ala መግፊራ ይቅርታ ያርግላችሁ ብለዋል فلم يزدهم دعائي إلا فرارا ሁሌ ዳዕዋ ሳርጋቸው እነሱ እየሮጡ እየሄዱ አንሰማም አጣታቸው በጆራቸው ያረጉ አንሰማም ልብሳቸው እንትን በራሳቸው ያረጋሉ አንሰማም ያሉ ማለት ነው قال ربي إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا ثم إني دعوتهم جهارا سبحان الله من أين السويش እንደሆኑ ናቸው ያን ሁሉ አመት ተጠይቃቸው ባካችሁ استغفار አድርጉ ባካችሁ ወደ አላህ ተመለሱላቸው እንቢያሉ ነበር እና واستغشوا ثيابهم وأصروا واستكبروا በጣም እልህኞች ነበሩ استكبار ደግሞ በጣም ኩራት ይሰማቸው ነበር ክብሪያ ነበራቸው አላህ ክብሪያ አይወድም وأصروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا فقلت استغفروا ربكم إنه كان غفارا بفتم أنفلق مالو مالتنا مجرش علي كهولن كادرق مالتنا انبكالو مالتنا من عليك قال نوح مجرش علي مالتنا
قال نوح ربي إنهم عصوني واتبعوا من لم يزده ماله وولده إلا خسارة ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواع ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلالا. بك أي هون من نزي سوج يلا درجت نجر يلم بهلا سيرج ما تشو دعاء سيرج الله تشو من عليه وقال نوح ربي لا تذر على الأرض من الكافرين ديارا. بك النزي سوج أي تقوم أي هونم عند سوق النسو أتسقياله بك أطفأ بلو دعاء درج مالتنا إنك إن تذرهم يضل عبادك ولا يلد إلا فاجرا كفارا كتوكاتشو ምንም ሌላ ሰው ያጠፋሉ እንደገና የሚወልዷቸው ደግሞ እንደነሱ ኩፋሮችና ካዳሞች ሙተከብሪን ነው የሚሆኑ ብለዋል ማለት ነው። ربي اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا. ስለዚህ እንደዚህ አይነት ይመስላል ነበር ኑህ አለይሂ ሰላም በጣም ነው የለመናቸው እንቢያሉ አንሰማማሉ መጨረሻ ላይ ተረገሙ ኢየሱስ ዘር እንደነበሩ አንድ ከሱ ጋር ያመኑ ካልሆነ በስተቀር እነሱ ሁላቸው አላህ ቅጣት አወረደላቸው ጠፉ ማለት ነው። እንደገና ስናይ ደግሞ ሙሳ አለይሂ ሰላም ከሊሙላህ የአላህ Subhanahu Wa Ta'ala ከአላህ Subhanahu Wa Ta'ala የተናገረ ማለት ነው ያነጋገረው ሙሳ አለይሂ ሰላም وما قالت إليه محنته وفتونه من أول ولادته كتولد ساعة جمرة يا موسى عليه السلام دمو بتعم يجرم تاريخ يسوع دمو جانا فرعون ማንም ወንድ ከበኒ እስራኤል የተወለደ ግደሉት ስለተባለ ገና ልጅ ሆኖ የናቱ እንትን ጦት ሳይጠግብ ማለት ነው የናቱ አቅፋሳት ሽታው ስጋና ሳትጠግበው ነው ተለይቶ አላህ Subhanahu Wa Ta'ala በነህር በእንትኑ ለቀቂውና አላህ Subhanahu Wa Ta'ala ይጠብቀዋል ብሎ ይሄደ ማለት ነው። በኋላ ግን አላህ Subhanahu Wa Ta'ala ለናቱ መለስላት ማለት ነው። ታሪኩ እንደምታውቁት የሙሳ አለይሂ ሰላም ስለዚህ ብዙ ችግር አሳለፈ ከህዝቡ ብዙ ነገር አሳለፈ ዳዕዋ እነዚህ ኡሉል ዐዝም ማለት ነው ኑህ አለይሂ ሰላም ሙሳ አለይሂ ሰላም ዒሳ አለይሂ ሰላም ኢብራሂም አለይሂ ሰላም ሙሐመድ አለይሂ ሰላም እነዚህ አምስታቸው በጣም ኃይለኛ ኃላፊነት የተሰጡ ብዙ ችግር ያሳለፉ አንቢያቶች ናቸው ማለት ነው። እና እሱ ራሱ ብዙ ነገር ነው የቻለ ሙሳ አለይሂ ሰላም ብዙ ችግር አሳልፈው الله سبحانه وتعالى سيناغرو معناتنو التوراة لسو سيسطو ورفعه الى اعلى السماوات واحتمل له ما لا يحتمل لغير فانه رمى الالواح على الارض حتى تكسرت واخذ بلحية نبي الله هارون وجره اليه ولطم وجه ملك الموت ففقع عينيه وخاصم ربه ليلة الاسراء في شأن رسول الله وربه يعني رسول موسى عليه السلام ብዙ ታሪክ ነው ያሳለፈ እሱ ደግሞ ብዙ ነገር ከጌታው ከአላህ Subhanahu Wa Ta'ala ሳያየው ማለት ነው ተናግረዋል اللوح المحفوظ ተሰጥተዋል ኢየሱ ዱላ የሚጠቀመው የነበረ ስንት ተአምር ነው አላህ ማአት ተአምር ነው ሙሳ عليه السلام የሱ ቅሳ ሱብሃንአላህ ለበኒ እስራኤል ለፍርዖን የመጣ ተአምሮች በጣም ብዙ ነገር ነው ማለት ነው። ስለዚህ ይሄን ሁሉ አሳልፎ እመኑ ሲባሉ አናምንም እንደዚህ አድርግልን ጌታህን ማየት አለብን አንዴ እንደዚህ አድርግልን ይላሉ አንዴ እንደዚህ አድርግልን ይላሉ ሱብሃንአላህ አላህ Subhanahu Wa Ta'ala እንዴት ሰብር እንደሰጣቸው እኛ አንድ ሰው አንዴ ሁለቴ ተናግረን ራሱ ጥሩ እንትን ካልሆነ እንዴት ነው ካልሰማን ማለት ነው እንዴት ነው ተሎ ብለን ተስፋ እንደምንቆርጠው እንደምታቆት ማለት ነው። ስለዚህ የሙሳ አለይሂ ሰላም እንደዚህ ታሪክ ሲነግረን ማለት ነው ለወንድሙ ማለት ነው ሙሳ አለይሂ ሰላም ወንድሜ ከነጋ ሊሄድ ብሎ ነቢ አላህ Subhanahu Wa Ta'ala ያደረገለት ለወንድሙ እሱ ነው። ለሙሳ አለይሂ ሰላም ወንድሜ እኔ ብቻዬ ከመሄድ ወደ ፍርዓውን ወንድሜ ጎበዝ ተናጋሪ ነውና እኛ ሁለታችን አብረን ልንጠይቅና እንደገና ደግሞ አብረን ዒባዳ ላንተ ዚክር ልናረግ ብዙ ነገር አብረን ልንሰራ ከኛ ጋር ወንድሜ ከኔጋ ይሁን ብሎ ሲጠይቅ አላህ ደግሞ እሺ አለው። ስለዚህ ሃሩን በሙሳ አለይሂ ሰላም ምክንያት ነብይ ሆነ ማለት ነው። ሁለታቸው ወደ ፍርዓውን ሄዱ ማለት ነው።
እና የሙሳ አለይሂ ሰላም ዲቴል የሱ ታሪክ ከገባን ብዙ ችግር ነው ያሳለፈ እንደገና የኢሳ አለይሂ ሰላም ደግሞ ይነግረናል እንዴት ሰብር እንዳደረገ ለዳዕዋው ደግሞ አለይሂ ሰላም على قوم واحتمال في الله وما تحمله من حتى رفعه الله إليه وطهره من الذين كفروا وانتقم من أعدائه وقطعهم في الأرض ومزقهم كل ممزقهم وسلبهم ملكهم وفخرهم إلى آخر الدهر نزي سوج كالسوغا أنامن بلو دمو انبسيلو بزو نجر عيسى عليه السلام أسالفو دمو الله سبحانه وتعالى بتأهاراو بتقورو من قدمو وده سماي الله سبحانه وتعالى سقلوال مالتنو يوم القيامة سلم اندمي متان እንደምናቀው ብዙ ችግር ግን አሳልፈዋል ብዙ እብትላ አሳልፈዋል ብዙ ከሱ ጋር የነበሩ እንዴት እንደካዱት እንዴት ሊገድሉት እንደፈለጉ በጣም ችግር ነው ያሳለፈ ማለት ነው ስለዚህ እነዚህ አንቢያቶች ኢማናቸው ኃይለኛ ስለሆነ ነው የነሱ ፈተና ደግሞ በጣም ኃይለኛ እንደነበር እንደምናየው ማለት ነው አላህ Subhanahu Wa Ta'ala ደግሞ ከዚህ ችግር ሁሉ አውጥቶ سيد العالمين أدرجوال دمو عيسى عليه السلام كالنزي أولو العزم أدرجو مالتنا سلازي أنبياتوش اندزي كهونو دمو كان السبحة ميموت سوش دمو اندي إيماناتشو يفتن وهذا حال ورثت من بعدهم الأمثل فالأمثل كل له نصيب من المحنة يسوقه الله به إلى كماله بحسب متابعته له ومن لا نصيب من ذلك فحده في الدنيا حد من خلق لها وخلقت له وجعل خلاقه نصيبه فيما هو بأكمل يأكل منها رغدا سلذي كان السبحة لا ميمت دمو هلون عند إيمانه عند تقواه عند فراتشاو عند تنكارو فتراو دمو عند سيبزال مالتنا سلذي الله سبحانه وتعالى بتلاقي آياتك وصور الابتلاء إذا ابتلي المؤمن بسحر مكناته ابتلاء سيبال أهون تسمع لا تشمتشم سنت سولا عند سو سحر يدرج الله تعالى حسد بعين سويك أنال كفاتي سرال سو يتقلال بزفتنا نو عند سو ميوردو سلذي حسد على بشت على رهاب على بزو نجري متقال مالتنا ችግር ብዙ ነገር ነው የሚመጣ ስለዚህ አላህ Subhanahu Wa Ta'ala በአያት القرآن ደግሞ ምን ብለናል በሱረة البقرة ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون ስለዚህ እነዚህ ሰዎች አላህ Subhanahu Wa Ta'ala ولنبلونكم ብለዋል ስለዚህ እርግጠኛ ሆናችሁ ፈተና እንደሚመጣችሁ ዛሬ ፈተና ያላችሁ በፈተና ማትገኙ ሰዎች እነ ፈረንሳ ሙስሊሞች ፈተና አሉ በፊት ደግሞ እነ ኢጎር ታቃላችሁ እነ ሌሎች እሳት ማነው በሩዋንዳ ነው በመና ቦርማ የታየ በፊት እሳት እንደዚህ ያቃጠሏቸው አይተናል የት ሀገር አለ ሙስሊም ያልተሰቃየ ቦታ አለ በዚህ ሰዓት የለም እና አሁን እነሱ አሉ ሌላ ደግሞ ሌላ ለነገጧት ሊሆን ይችላል ስለዚህ እኛ ሁላችን ጭንቅላታችን ውስጣችን ዝግጁ መሆን አለበት ማንንም ችግር ሊመጣን ይችላል ወለነብልወነኩም بشيء من الخوف ፍራት ሊመጣ ይችላል አሁን አንድ ብዙ ሰው ይፈራል አሁን በበሽታ እየፈራ ነው ኮሮና ትይዘኝ ትሆናለች ኡሞታለው ወይስ ልጆቼ ሊያዙ ይችላሉ ወይስ እንደዚህ ያለ በጣም ሁሉ ሰው ፈርተዋል ስራ ላጣ ነው ነገ ጧት ከዚህ ሀገር ሊያስወጡኝ ይችላሉ ስንት ሰው ቤቱ ያጣ ነው በቃ በፍራት እየኖረ ነው ይሄ ፈተና ነው ቀላል ፈተና አይደለም ስንት ሰው አሁን ሳውዲ የነበሩ ሰዎች ስራ ነበራቸው ምንም የሚመስል ቤት ነበራቸው አሁን ኢቃማ የላቸውም ፍቃድ የላቸውም ለመኖር እንዲሁም ወደ ሀገራቸው መውጣት ራሱ የማይችሉ ሰዎች ማአት ናቸው አሁን 10 አመት በፊት 20 አመት በፊት ብታያቸው እነዚህ ሰዎች በቃ ያገሩ ሰዎች ነው የሚመስሉ ሰርግ ሲሄዱ ምን ሲያረጉ የራሳቸው መኪና ምን እንደዚህ መጣ ብለው አስበው ያውቃሉ አያውቁም ግን هذه الدنيا هكذا خلاص እቺ የዓለማችን እንደዚህ ናት ዛሬ ጥሩ አለ ነገ ጥሩ የለም ነገ ጥሩ ቢሆን ነገ ወዲያ ደግሞ ምን እንደሚመጣ አናውቅም ስለዚህ من الخوف والجوع ረሃብ ሊመጣ ይችላል ድህነት ሊመጣ ይችላል ونقص من الاموال አንድ ሰው በጣም ሀብታም የነበረ ብሩ ሊጎድል ይችላል
ሊጠፋ ይችላል መንግስት ሊወዘው ይችላል ብዙ ነገር ሊከሰት ይችላል ማለት ነው ስለዚህ አላህ Subhanahu Wa Ta'ala والانفس والثمرات አንድ ሰው ሊሞት ይችላል ተመራት ደግሞ የሱ ምናልባት ሐዲቃ ሊኖር ይችላል ወይ ተላየ አትክልቶች ሊጠፋ ይችላል እንደዚህ አሁን በችግር ሲመጣ አንበጣ ሲገባ አንድ ሀገር መሳኪን እነዚህ ገበሮች ሁላቸው አሁን እህላቸው ተበላ ተመራት ማለት ነው የነሱ ለአመት ወይ ደግሞ ለብዙ ጊዜ ያሰቡት ስንቃቸው አሁን በላው ሱብሃንአላህ ፈተና ወረደባቸው ኢብቲላ ወረደባቸው ማለት ነው ሱዳን በፊት ያለፈ እንዴት ብሎ ነው ዝናብ አገሩን እንትን ያደረጋቸው ስንት ችግር ሰው ቤቱ አጣ ሊባኖን ላይ ሲፈነዳ እንትኑ ብረቱ ወይ ደግሞ ማሳሪያው ሲፈነዳ ደግሞ አያችሁ ስንት ሰው ቤቱ አጣ ያ ፈተና ነው ኢብቲላ ነው በዛ ቀን ራሱ ፈንጅንትን ሲሆን በሰርግ ላይ የነበሩ ሰዎች ስንት ሞቱ ያገቡ የነበሩ በዛ ሰዓት በጋብቻ ነበሩ ወይ በትምርት ነበሩ ስንት ልጆቻቸው አጡ ቤተሰቡ አጣ ሰው ይሞታል ንብረት ይጠፋል ቤት ያጣሉ ብዙ ነገር ይከሰታል ማለት ስለዚህ ይሄ ነው ወስተማራት ወበሽር الصابرين መጨረሻ ላይ ለነዚህ ሰብር የሚያደርጉ ሰዎች ትግስት የሚያደርጉ ሰዎች ደግሞ አላህ Subhanahu Wa Ta'ala ወበሽር الصابرين ትግስት የሚያደርጉ ሰዎች ይሄ ፈተና አልፈው ናልፈዋለን ጥሩ ይመጣል ብለው የሚኖሩ እነዚህ ደግሞ አላህ Subhanahu Wa Ta'ala አብሽሩ ያለ ነው الذين اذا اصابتهم مصيبه ችግር ሲመጣቸው ምንድነው የሚሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ከአላህ ነው የመጣ ወደ አላህ ነው የምንሄደው ዛሬ ያለን ነገ የለንም ዛሬ ያለን ነገ እንሞታለን ስለሚሉ አላህ Subhanahu Wa Ta'ala አጅር ይሰጣቸው ኡላኢከ عليهم صلوات من ربهم ورحمه አላህ Subhanahu Wa Ta'ala በእነሱ ይሞግሳቸዋል ዱዓ ሰላዋት ማለት እንደዚህ ጥሩ ቦታ እንዳላቸው ማለት ነው ሰላዋት من ربهم ورحمه አላህ ደግሞ በረህመቱ ላይ በርህርህናው ይገባሉ ማለት ኡላኢከ هم المهتدون እነዚህ ሰዎች ናቸው ደግሞ በትክክለኛ መንገድ የቆዩ ማለት ስለዚህ አላህ Subhanahu Wa Ta'ala በሌላ አያ ደግሞ ምን ይለናል وعسى ان تكرهوا شيئا هو خير لكم وعسى ان تحبوا شيئا هو شر لكم والله يعلم وانتم لا تعلمون ليلة آية دم من لنا أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين إندي جنة متجوز بلاتشو مسلاتشو ساتفتنوا يلال الله سبحانه وتعالى أم حسبتم أن تدخلوا الجنة زنبلاتشو الجنة إندي متجوز مسلاتشوال ولما يعلم الذين جاهدوا فتنا ساينور جهاد ميارغو سويت بجنزباتشو بهيوتاتشو بنفساتشو جهاد مالت እንትን ማለት ነው ትግል የሚያደርጉ ማለት ነው የሚታገሉ ለህይወታቸው ለዲናቸው ለነብያቸው ለቁርአናቸው በተለያየ መንገድ የሚታገሉ እነዚህ ሰዎች የሚታገልና የማይታገል አንድ ሊቆጠር ነው እንዴት ብሎ ይሆናል ቁጭ ብሎ ምንም የማያርግ ሰው እና 10 ቀንና ሌሊት በህይወቱ በገንዘቡ የሚያወጣ ለሊላህ ብሎ አንድ ይቆጠራል አንድ አይደለም ሁሉም ኸይር ግን የሚያርግና የማያርግ አንድ አይደለም ስለዚህ ወለማ يعلم الذين جاهدوا منكم ويعلم الصابرين جهاد ትግል የሚያርጉ ሰዎችና ሰብር የሚያርጉ አዛ የሚያርግላቸው ሰው ራሱ ቢሰድባቸው መጥፎ ነገር ቢላቸው ራሱ ትግስት አድርጎ حسبنا ونعم الوكيل አላህ ረሱል ሰለላሁ ዐለይሂ ወሰለም እኮ ወደ ጣይፍ ሄዶ ሲሰድቡት ሲመቱት በድንጋይ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም በዛ ሰዓት ምንድነው መላእክት ጅብሪል መጥተኮ ይሄን ሁለት ተራራ ከፈለክ አለው እንደዚህ አጣብቄ ላጠፋቸው ብለዋል ጅብሪል አላህ እንደሱ ያለህ ነው ተብለዋል ረሱል ሰለላሁ ዐለይሂ ወሰለም ግን ምንድነው ያለው እኛ ብንሆን አጥፋልን ነበር ረሱል ግን እንደሱ አላለም ጌታዬ እነዚህ የኔ ህዝብ እኮ ስለማያውቁ ናቸው አያውቁም فإن قوم لا يعلمون ያ አለማወቃቸው ነው እንደዚህ የሚያርጉ ያሉት ከነሱ የሚወለድ ደግሞ አንድ ሳልህ ሊወጣ ይችላል አለ አያችሁ ለረጅም ነው ያሰበ ረሱል ሰለላሁ ዐለይሂ ወሰለም በዛ ሰዓት ስቃዩ ስለበዛ ብዙ ነገር ስላደረጉት ወይኔ ብሎ እንደዚህ ዱዓ ቢያርግላቸው ቢረግመው እኮ እቺ ኡማ ተረግማ ትቀር ነበር ግን አልረገመም ረሱል ሰለላሁ ዐለይሂ ወሰለም ሰብር አድርጎ ያ ረቢ ህዝቤ አያቆም ቀውሚ አያቆም እነዚህ ወገኖቼ እኮ አያቆም ቢያቆ እኮ እንደዚህ አይሳደቡም ነበር
ቢያቆ ለረሱል ሰለላሁ ዐለይሂ ወሰለም አይሳደቡ ነበር እሱ ህይወቱ ስንት ነገር አጥፍቶ ለኛ ለሁሉም ሰው ይሄን ረህማ ሊሰማ ሊደርሳቸው ስለፈለገ ነው ስንት ሰው አያችሁ በዲን الاسلام እየገባ ነው ስንት ፈረንሳዊ አሁን በዚህ እየተሰደበ እስልምና ረሱል ሰለላሁ ዐለይሂ ወሰለም እየተሰደበ ፈረንሳዮች ላኪን ወደ እስልምና እየገቡ ናቸው ሱብሃንአላህ يفعل ما يشاء اذا اراد شيئا ان يقول له كن فيكون እኛ በመናስበው አይደለም የኛ ካልኩሌት እናረጋው አይደለም የሌላ የአላህ ካልኩሌት ደሞ አለ እኛ ማናቀው የማይገባን በየት እንደሚመጣ አናቀም ሱብሃንአላህ يفعل ما يشاء አላህ ሐኪም የሆነ ጌታ ነው ስለዚህ ብዙ አያቶች አለው ምን ይለናል አላህ Subhanahu Wa Ta'ala والله يحب الصابرين ትግስተኞች ነው አላህ Subhanahu Wa Ta'ala የሚወድ እኛ ስለዚህ ትግስት መማር አለብን ሰው ተሳድቦ ብለን ዝም ብለን እኛ ምላሳችን መጥፎ ነገር መጠቀም የለብንም الله سبحانه وتعالى بليل آيات من بسورة الأنعام من بلوال وإن يمسسك الله بضر فلا كاشف إلا هو وإن يمسسك بخير فهو على كل شيء قدير ችግር ቢመጣው አላህ ከመንሳት ካልፈለገው ማንንም ያነሳው واصبر ان الله مع الصابرين ትግስት አድርግ አላህ ደግሞ ከነዚህ ትግስተኞች ነው ስለዚህ ትግስት ማድረግ አለብን قل لا يصيبنا الا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون ስለዚህ እኛ አላህ የከተበልን ነው የሚከሰት በህይወታችን ስለዚህ قل لا يصيبنا الا ما كتب الله الله የጻፈው ሊሆን ነው ምንም አይቀርም هو مولانا الله سبحانه وتعالى የኛ መውላ የኛ ጌታ የኛ ሁሉም ነገር የሚያርግልን የሚወስንልን ስለሆነ وعلى الله فليتوكل المؤمنون ሙእሚን ከተባለ አላህ ወኪሌ ነው አላህ ነው ጠበቃዬ አላህ ነው ለኔ የሚከላከልልኝ አላህ እኮ ወኪል አንድ ሰው እኮ አላህ ወኪሉ ከሆነ እኮ በራሱ ነው አላህ ጠበቃ የሚያርግልህ በማታቃቸው ሰዎች ያላሰብካቸው ሰዎች ነው ጠበቃ የሚያርግልህ ሱብሃንአላህ ስለዚህ إلا الذين صبروا وعملوا الصالحات أولئك لهم مغفرة وأجر كبير ብዙ አያቶች ነው የሚነግረን በዚህ ለናበቃ ነው ምክንያቱ አላህ Subhanahu Wa Ta'ala واصبر فإن الله لا يضيع أجر المحسنين ብለናል ስለዚህ ሰብር አድርግ አላህ Subhanahu Wa Ta'ala አጅሩ አይጠፋም واصبر فإن الله لا يضيع أجر المحسنين ስለዚህ እኛ ሙህሲኖች መሆን አለብን ኢህሳን ማለት በጣም በቃ እንደዚህ ከፍ ያለ አሰራር ነው ከፍ ያለ አስተሳሰብ ነው እንደዚህ የወደቀ አስተሳሰብ አይደለም ኢህሳን ማለት በጣም በጥሩ መንገድ ምሳሌ አሁን በባልና ሚስት ምንድነው የሚለው ኢንሳኩም በማዕሩፍ او ተስሪህ በኢህሳን በህይወትህ ላይ ስትይዛት በደንብ አድርገህ ሚስት ትይዛታለህ መላየት ሲሆን ደግሞ ከዛ እንደውም የበለጠ አድርገህ ነው የምትላየው ከሷ ጋር ግዴታ ከሆነ መላየት ከሆነ በጦርነት አይደለም መላየት ያለበት ኢንሳኩም بمعروف وتسريح بإحسان ይሄ አላህ የሰጠው ነው አላህ ያደለው ነው እንጂ ስንት ሰው አብሮ ولا تنسوا الفضل بينكم ብለዋል አላህ Subhanahu Wa Ta'ala ስንት አሳልፈው አብረው ልጆች ወልደው ስንት ነገር አድርገው ሲለያዩ ግን አዑዙ ቢላህ نسأل الله العفو والعافية የሌለ ጦርነት ነው የሚነሳ ይሄ አላህ አይወደው እኛ እንደሱ ልንሆን አይፈልገንም በትዳራችን ከጎረቤታችን ከጠላያችን ከሁሉም እኛ በኢህሳን ነው መሆን ያለብን ስለዚህ الذين صبروا وعملوا الصالحات اولئك لهم مغفرة واجر عظيم እነዚህ ሰዎች ሰብር ያደረጉ ጥሩ ስራ የሰሩ እነዚህ አላህ ጥሩ ብዙ ትልቅ መግፊራ ትልቅ አፉ አላህ ይሰጣቸዋል ማለት ነው ولئن صبرتم لهو خير للصابرين ብለዋል ሰብር ብታረጉ ትግስት ብታረጉ ለነዚህ ትግስተኞች እሱ ነው የሚበልጠው እና ራሱ ትግስት ምን ማለት ነው ብለን አንድ ኢንሻአላህ እናነሳለን በጣም አስፈላጊ የሆነ በህይወታችን መልመድ ያለብን ማለት ነው ትግስት በጣም يعني ለትግስት ራሱ ትግስት ያስፈልጋል አንድ ሰው ትግስተኛ ሆኖ ለትግስት ደግሞ ትግስት እንደገና መማር ያስፈልጋል
እና እነዚህ አንቢያቶች ብዙ ሰብር ነው ያደረጉ ነስ አላህ Subhanahu Wa Ta'ala ሰብር አላህ ይስጠን انما يوفى الصابرون اجرهم بغير حساب ደሞ ብለዋል እነዚህ ሰብር ያላቸው ሰዎች ሱብሃንአላህ ያለ ቁጥር ያለ يعني بغير حساب ማለት ያለ ሂሳብ ነው አላህ Subhanahu Wa Ta'ala ለነሱ አጅር ያስቀመጠው ቁጥር የለው እንደዚህ የሚቆጠር ነገር አይደለም አንድ ሰው ምሳሌ በጣም ገንዘብ ብዙ ያለው ስንት ብለህ ልትቆጥረው የሚባል እንደሱ ማለት بغير حساب الله سبحانه وتعالى ደግሞ በሱረት الأحزاب ምን አለ በእነዚህ ኢማንኞች ማለት ነው እሱ በፊት ምን ብለ ይላል يا بني آدم أقم الصلاة وأمر بالمعروف وانهى عن المنكر واصبر على ما أصابك إن ذلك من عزم الأمور ይሄ ደግሞ ታዛዝ ነው الله سبحانه وتعالى سورة لقمان يا بني ብለዋል الله سبحانه ለልጁ لقمان ብለዋል يا بني أقم الصلاة صلاتህን ስገድ وأمر بالمعروف ጥሩ ነገር ሊደረግ ጥሩ አድርጉ በል وانهى عن المنكر መጥፎ ነገር ከሰማህ ደግሞ ይሄ መጥፎ ነው አታርጉ በል ማለት ነው امر بالمعروف والنهي عن المنكر واصبر على ما اصابك ችግር ሲመጣ ደግሞ ትግስት አድርግ ብለዋል ان ذلك من عزم الامور ያኮ የሚያመለክተው ምንድነው እነዚህ የጠንካሮች ሰዎች ብዙ ችግር የሚወራ የአንቢያቶች አይነት ምልክት እንደሱ ነው ስለዚህ እንደሱ መሆን እንዳለብን ማለት ነው መጨረሻ አያ ማስተዋወስ የምፈልገው በሱረት الأحزاب ምን ብለዋል والصادقين والصادقات እነዚህ ሐቀኞች ሴቶችና ወንዶች አያችሁ በዚህ ወንዶችና ሴቶች የሚያስተዋውሳቸው الصادقين والصادقات ወንዶች ሐቀኞች ሴቶች ሐቀኞች والصابرين والصابرات ትግስተኛ ወንዶች ትግስተኞች ሴቶች ደግሞ والخاشعين والخاشعات እነዚህ አላህ የሚፈሩ በጣም ታችነት ያላቸው ክብር የማያውቁ ሰዎች በጣም የሚፈሩ ሁሉ ነገር አላህ Subhanahu Wa Ta'ala ምን ያረጋኛል የሚሉ خاشعين خشوع ሰላት አንድ ሰው ሲሰግድ እንዴት ነው خشوع የሚያረግ እንደሱ ማለት ነው እነዚህ والمتصدقين والمتصدقات እነዚህ ወንዶች ገንዘብ የሚያወጡ ሰደቃ የሚያወጡ እነዚህ ሴቶች ደግሞ ሰደቃ የሚያወጡ ሱብሃንአላህ والصائمين والصائمات ጾመኞች ወንዶች ጾመኞች ሴቶች والحافظين فروجهم والحافظات እነዚህ ወንዶች ደግሞ ዚና የማያረጉ ፈርጃቸው በሐራም የማይገኘው ሁሉ በሐላል የሚያረጉ ወንዶች እንዲሁም እንደሱ ደግሞ ሴቶች በዚና የማይሄዱ ሴቶች ፈርጃቸው በሐራም የማይጠቀሙች በሐላል ካልሆነ በስተቀር الحافظين فروجهم والحافظات والذاكرين الله كثيرا والذاكرات الله የሚያስታውሱ ወንዶች ደግሞ ብዙ የሚያስታውሱ ሰዎች የሚረሱ ሳይሆን በቀፍላ ያሉ ሰዎች ሳይሆኑ ሁሉም የሚያስታውሱ አላህ Subhanahu Wa Ta'ala ወንዶችና እንዲሁም እንደነሱ ደግሞ ሴቶች والذاكرين الله كثيرا والذاكرات ደግሞ ሴቶች ምንድነው አላህ እንደዚህ ያስቀምጥላቸው እነዚህ እስልምና ለሴት ቦታ የላትም የሚሉ ሰዎች አያችሁ ምንድነው የሚለው ሐቀኛ ወንድ ሐቀኛ ሴት ትግስተኛ ወንድ ትግስተኛ ሴት خشوع الله የሚፈራ ወንድ አላህ የምትፈራ ሴት ሁሉ አንድ ነው ተለያየ ተፈጥሮ ብንሆን አላህ ዘንድ ግን ሁላችን አንድ ነው የሚያየን ስራችን ብቻ ነው የተለያየ ሰዎች የሚያረጋን በወንድ መሆን ጀነት አይገባም በሴት መሆን ብቻ አይገባም ስለዚህ والخاشعين والخاشعات والمتصدقين والمتصدقات والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات ምንድነው አላህ ያስቀምጥላቸው أعد الله لهم مغفرة وأجرا عظيما በጣም ብዙ አላህ Subhanahu Wa Ta'ala እንደ ሰውኮ አላህ Subhanahu Wa Ta'ala እኔ አፉ ብዬሃለሁ ከተባለኮ ከዛ ምን ይፈልጋል ጀነት እኮ ነው የሚገባ ከጀነት መግባት ከአላህ ሪዳ ማግኘት ምን ይፈልጋል ሰው وأجرا عظيما በጣም ትልቅ የሆነ ካሳ ትልቅ የሆነ አንድ ሰው አጅር የሚባልኮ አንድ ሰው ሲሰራ ሰራተኛ መጨረሻ ወር ምን ይሰጣል ደሞዝ ይሰጣል እና አላህ Subhanahu Wa Ta'ala ደግሞ እንደዚህ ያደረጉ ሰዎች ለነሱ የሚሆን ደሞዝ አስቀምጥላቸዋል نسأل الله سبحانه وتعالى أن يجعلنا منهم أن يغفر لنا ويرحمنا ويتوب علينا ችግር ሲመጣ ደግሞ ሰው እኛ ችግር ሰው መመኘት ያለበት አንድ ሙስሊም አላህ ችግር አምጣልኝ ፈተና አምጣልኝ ባላ አምጣልኝ ብሎ ዱዓ አያርግም ምክንያቱም አያቅም ትግስት ያረጋል አያርግም ስለማያቅ ግን አላህ Subhanahu Wa Ta'ala ሲመጣ ግን ምንድነው ማለት Allahumma la sahla illa ma ja'altahu sahla
አላህ Subhanahu Ta'ala ቀላል ካደረከው አንተ ካቀለልከው እንጂ ቀላል ነገር የለም ስለዚህ ቀላል አድርግልኝ ፈተና ሲመጣብኝ በልጆቼ ነው በባሌ ነው በስራዬ ነው በህዝቤ ነው በወገኔ ነው በምንድነው በፈለገ ይምጣ ብቻ ሲመጣ አላህ አስችለኝ ያ ረቢ ማን አለኝ ያላንተ እኮ ማንም የለኝ ብለን ዱዓ ማድረግ አለብን نسأل الله سبحانه وتعالى أن يغفر لنا ويرحمنا ويتوب علينا ويثبتنا في هذه الفتن بفتن يبزابت ساعات سلالن الله سبحانه وتعالى قد يارغن سبحان اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته